ፈጣሪ የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን today we are going to discuss about grade 12 unit 2 biology ስለ microorganisms የሚለውን topics so what are microorganisms they are microscopic ናቸው in size and include የሚያደርጉት ደግሞ ባክቴሪያን ፈንገስን አልጌን ፕሮቶዞዋን እና ቫይረስን ኢንክሉድ ያደርጋሉ ማይክሮባዮሎጂ ሌላው ስለ ማይክሮ ኦርጋኒዝምስ የሚያጠናው ማይክሮባዮሎጂ የሚባል የባዮሎጂ ዘርፍ አለ ማለት ነው ሶ ኮንሰርን የሚያደርገው ስለ ፓራሳይቲክ ዋርሞች እንዲሁም ስለ የተለያዩ ኦርጋኒዝሞች ስለነዚህ ስለተጠቀስናቸው ስለነ ባክቴሪያ ስለነ ፈንገስ ስለነ አልጌ ስለነ ፕሮቶዞዋ ነው all living things are classified into 3 ዶሜኖች አሁን በቅርብ የተጨመረ ነው ሶስተኛው ዶሜን ከዚህ በፊት ግን 2 ዶሜኖች ነበሩ አሁን ላይ ግን 3 ዶሜኖች ሆነዋል ስለዚህ 3 ዶሜኖች አሉ in modern classification archaea eukaryotic እና eukarya ሁለት ብቻ ነበሩ ከዚህ በፊት eukaryotic እና prokaryotic ምንላቸው ማለት ነው አሁን ግን archaeam ራሱን ችሎ ሶስተኛ ዶሜን ሆኗል ስለዚህ prokaryotic ውስጥ ማለት ነው eukaryotic ከዛ prokaryotic ደግሞ ለሁለት eukarya እና archaea bacteria ተብሎ ማለት ነው the classification of living things begins with the description of 2 kinds of cells pro እና eukaryotic so ቅድም እንዳልኳችሁ ማለት ነው eukaryotics ምንድነው ልዩነታቸው eukaryotic እና መጀመሪያ ኦርጋኒዝሞችን በሁለት እንከፍል eukaryotic እና prokaryotic ስንል በምን ላይ ቤዝድ ሆነን ነው so ቤዝድ የሆነበት ኒውክሊየስ መኖራቸውና አለመኖራቸው ነው ምን ማለት ነው ኒውክሊየስ ኖራቸው ማለት which means nucleus እንግዲህ ያው የሌለው ኦርጋኒዝም ያለው ኦርጋኒዝም አይባልም nucleus membrane የሌለው ሁለት ፓርቶች ነው ያሉት I mean nucleus material የሌለው nucleus ሁለት ፓርቶች ነው ያሉት nuclear membrane እና nuclear material ስለዚህ nuclear material የሌለው ኦርጋኒዝም መሆን አይችልም nuclear membrane ግን ኦርጋኒዝሞች ላይኖራቸው ይችላል ስለዚህ በአላቸውና በሌላቸው ተብለው በሁለት ይከፈላሉ ያላቸው eukaryotic ይባላሉ እና ከዚህ በተጨማሪ ደግሞ very long የሆነ linear የሆነ DNA ሞለኪውል ነው ያላቸው ስለዚህ ሞለኪውልም DNA ሞለኪውላቸው በጣም ረጅም ስለሆነ ወይም ደግሞ linear ስለሆነ ኒውክሊየስ ውስጥ በስርዓት እንዲቀመጥ ሂስተን ፕሮቲን ያስፈልጋል ስለዚህ ሂስተን ፕሮቲን ፕላስ DNA ነው ያላቸው ማለት ነው ሶ እነዛኞቹ ግን ወይም ደግሞ ፕሮካሪዮቶቹ ግን አጭር ስለሆነ DNAቸው ወይም ደግሞ linear DNA ስላልሆነ ያላቸው ሂስተን ፕሮቲን ያስፈልጋቸው so the chromosomes ሌላኛው the chromosomes are enclosed in nucleus they have membrane bounded organelles አላቸው including mitochondria chloroplast endoplasmic reticulum and Golgi apparatus የሚባሉና እነዚህን የመሳሰሉ membrane bound organelles አሏቸው prokaryotics ግን membrane bound organelle የላቸው short እና circular DNA ያላቸው ሂስተን ፕሮቲን የላቸው membrane bound organelle የላቸው ማለት ነው ሌላኛው eukarya ነው eukarya ምንድነው የሚለው ነገር eukarya ምንላቸው true ባክቴሪያዎች ናቸው true ምናካቸው ባክቴሪያዎች eukaryotes ይባላሉ general characteristics አቸው so obviously they are unicellular ናቸው prokaryotic ናቸው prokaryotic ናቸው ምን ማለት ነው prokaryotic ኒውክሊየሳቸው nuclear membrane የለውም ማለት ነው so they are cosmopolitan which means they can found in everywhere I mean በየፈለጋችሁበት ቦታም ደግሞ ጥግ ብትሄዱ አርክቲክ ታገኛቸዋላችሁ በጣም ሞቃት ስፍራ ታገኛቸዋላችሁ so እንደነዚህ አይነት ኦርጋኒዝሞች ኮስሞፖሊታን ይባላሉ ምን ማለት ነው omnipresent ማለት ነው they are omnipresent ናቸው እና ደግሞ ሴል ዎል አላቸው which is made up of peptidoglycan የተሰራ ሴል ዎል አላቸው so rigid የሚያረጋቸው ይሄ ነው ሴል ዎል ነው rigidity የሚሰጣቸው እንደሚታወቀው so ከሌሎች ኦርጋኒዝሞች የሚለየው የሴል ዎላቸው የተሰራበት ማቴሪያል ነው ከፔፕቲዶግላይከን ሁሉም ኦርጋኒዝሞች የተለያየ አይነት ሴል ዎል ያላቸው ኦርጋኒዝሞች ከተለያየ አይነት ነው የተሰሩት ለምሳሌ ፕላንቶች
የፕላንቶች ሴሉለስ they are made up of from ከሴሉለስ ሴል ወል የተሰራው የፕላንቶች ሴል ወል የተሰራው and a polymer of monosaccharide with amino acid so ፔፕቲዶግላይከን የተሰራው ከሞኖሳካራይድ እና ከአሚኖ አሲድ ነው have different mode of nutrition አሏቸው they can be heterotrophic ወይም ደግሞ autotrophic ሊሆኑ ይችላሉ autotrophic የሆኑት ባክቴሪያ ክሎሮፊል ያላቸው ናቸው ወይም የራሳቸውን ምግብ በዚህ የባክቴሪያ ሆኖ እንደ ክሎሮፊል ሆኖ የባክቴሪያ ሶ የራሳቸውን ምግብ በዚህ በባክቴሪያ ክሎሮፊል ማዘጋጀት የሚችሉ ማለት ነው so they can be parasitic ሊሆኑ ይችላሉ saprophytic ሊሆኑ ይችላሉ heterotrophic ከሆኑ they are obviously parasitic ናቸው they are obviously saprophytic አይደለም saprophytic means የሚያበሰብሱ ማለት ነው so parasitic ሊሆን ይችላሉ saprophytic ሊሆን ይችላሉ ሌላኛው ደግሞ symbiotic ሊሆን ይችላሉ symbiotic means mutualistic የሆነ ሪሌሽንሺፕ ኖሯቸው ከሌላ ኦርጋኒዝም ጋር የሚኖሩ ናቸው ማለት ነው ለምሳሌ የፕላንት ሩት ላይ ሊችን ፕላንት ሩት ፈንገስ ፕላስ ፕላንት ሩት ሶ እሱ symbiotic የሆነ ሪሌሽንሺፕ ነው ያለው ሌላው ላክ ትሩ ክሎሮፊል አውቶትሮፊኮቹ ባክቴሪያ ክሎሮፊል ቢኖራቸውም ነገር ግን ትሩ ክሎሮፊል ግን የላቸው instead they have bacterial chlorophyll ወይም ደግሞ ፋይኮሲን ይባላል ሲያኖ ባክቴሪያዎች ላይ ያለው ሲያኖ ባክቴሪያዎች እንደምታውቁት ኢቮሉሽን መጀመሪያ የነበሩ አውቶትሮፊኮች ናቸው so they lack membrane bound organelles ምክንያቱም ዩኒሴሉላር ናቸው structure of bacterial cell wall they are observed under electron microscope በኤሌክትሮን ማይክሮስኮፕ ነው የታዩት so ስትራክቸራቸው ኒውክሊዮታይድ አላቸው ጄኖፎር ወይም ደግሞ ክሮማቲክ ማቴሪያል ወይም ደግሞ ክሮሞዞም ያለው ጄኖፎር አላቸው they have plasmid አላቸው contain plasmid DNA ራይቦዞምም አላቸው 70S የሆነ ራይቦዞም for protein synthesis እንደምታውቁት ራይቦዞም ለፕሮቲን ሲንቴሲስ ነው ፕላዝሚድ ምንድነው ፕላዝሚድ ስንል ጄኔቲክ ማቴሪያልን የሚይዝ ነው ለባክቴሪያዎች ለቫይረሶች ደግሞ ሌላ ነው ማለት ነው ሌላኛው ሳይቶፕላዝሚክ ማትሪክስ አላቸው ሳይቶፕላዝም አላቸው ፕላዝማ ሜምብሬን አላቸው ማኒ ፈንክሽኖችን ፐርፎርም ማድረግ የሚችሉ such as እንደ ትራንስፖርት እንደ ባዮሲንቴሲስ እንደ ኢነርጂ ትራንስዳክሽን so እነዚህን ፕሮሰሶች ማካሄድ የሚችል ፕላዝማ ሜምብሬን አላቸው እንደገና ደግሞ ሴል ወል አላቸው ቅድም እንዳወራ ነው ለሜካኒካል ሰፖርት የሚጠቅም ለሴል ሼፕ የሚጠቅም ሪጂድ እንዲሆኑ የሚያደርጋቸው which is peptidoglycan ማለት ነው ለባክቴሪያ ሌላ ካፕሱል አላቸው ለፋጎሳይቶሲስ ሬዚስታንስ የሆነ ካፕሱል አላቸው ምክንያቱም የመጣ ሁሉ ለምሳሌ ሄተሮትሮፊክ ሆኖ ኦር ደግሞ ሌሎች ኦርጋኒዝሞች ውስጥ ተቀምጠው በሚኖሩበት ጊዜ ፓራሳይቲክ ሆኖ ማለት ነው ኢንገልፍ እንዳይደረጉ ወይም በዛኛው ኦርጋኒዝም እንዳይጠቁ they need a capsule which is ለፋጎሳይቶሲስ means ኢንገልፍ የሚያደርጉ የሂውመን or ደግሞ የሊቪንግ ኦርጋኒዝሞች the human ላይ specifically የዋይት ብለድ ሴል አንዱ ፎሬን ኦርጋኒዝሞችን የሚያጠፋበት መንገድ ነው so እሱን ፋጎሳይቶሲስን ሬዚስት የሚያደርጉት በካፕሱላቸው then they have pill ያላቸው this is a hair like structure ለአድሄሽን እና host surface የሚጠቅም ነው they have an flagella their locomotory organ ነው ማለት ነው ወይም ደግሞ እንዲንቀሳቀሱ የሚያደርጋቸው ነው types of bacteria so the following features have been traditionally been categorized bacteria based on በብዙ አይነት መንገድ ባክቴሪያዎችን ክላሲፋይ ማድረግ እንችላለን based on their shape አንደኛው መንገድ based on their shape ነው so በሼፓቸው በሶስት እንከፍላቸዋለን ኮካይ ባሲላይ ስፓይራል so እነዚህ ፕሉራል ፎርማቸው ነው ኮከስ ባሲለስ እና ስፓይራል ተብሎ በሶስት ይከፈላሉ ኮከስ ስፌሪካል የሆነ ሼፕ ነው ያለው ክብ ነገር ማለት ነው ባሲለስ ሮድ ሼፕ ነገር ነው ያለው then ስፓይሩላ ሶስት አይነት ሊኖር ይችላል ስፓይሩላ ራሱ ኮማ ሼፕ ሊሆኑ ይችላሉ ዚግዛግ ሼፕ እና ከስፓይራል በቃ ከነዚህ ከሁለቱ ውጪ ያለው
ከነዚህ ከሶስቱ ውጪ ሌላ ደግሞ ኮከስ ባሲለስ የሚባል ሼፕ ይኖራቸዋል። እሱ የኮከስንም የባሲለስንም አንድ ላይ ድብልቅ ማለት ነው። እሱ ኤክሰፕሽናል ነው። ፕሪፊክሶችን አድ ማድረግ እንችላለን። ለምሳሌ ዳይፕሎ ፎር ፔር ሁለት ባክቴሪያዎች አንድ ላይ ሲሆኑ ዳይፕሎ። ለምሳሌ ባሲለስ ቅርጽ ያለው ባክቴሪያ ሮድ ሼፕ ያለው ባክቴሪያ ሁለት ሆኖ ሲቀመጥ ዳይፕሎ ባሲለስ እንለዋለን ማለት ነው። ኮከስ ስፓይራል ሼፕ ያለው ደግሞ በሁለት ሆኖ ሲቀመጥ ዳይፕሎ ኮከስ እንለዋለን ማለት ነው። አንድ ላይ በቼን መልክ ሲሆኑ ደግሞ ስትሪፕቶኮከስ ይባላሉ ስፓይራል ከሆነ። ስታፍሎ ደግሞ በክለስተር መልክ ሲቀመጡ ስታፍሎ እንላቸዋለን። ክለስተር መልክ ሚንስ እንደዚህ ተደርድረው በቃ ክለስተር ሲሆኑ ማለት ነው አንድ ላይ ሲሆኑ። ሌላው based on cell wall composition after application of Gram staining ግራም ስቴን ካደረገ በኋላ ከሱ አፕሊኬሽን በኋላ እንደገና ቫይረሶች በሴል ዎል ኮምፖዚሽናቸው መክፈል እንችላለን ማለት ነው። ምን ብለን ግራም ፖዚቲቭ እና ግራም ኔጌቲቭ ብለን። ግራም ፖዚቲቭ ባክቴሪያዎች ቲክ ፔፕቲዶግላይከን ያላቸው ሴል ዎላቸው ላይ ማለት ነው። ፔፕቲዶግላይከን ሴል ዎላቸው ፔፕቲዶግላይከን እና ሚዩሪን የሚባል ነገር ይይዛል። ግራም ፖዚቲቮች ቲክ ፔፕቲዶግላይከን ያላቸው ሴል ዎላቸው ላይ ፕራይመሪ ከለርን ሪቴን ያደርጋሉ። ምክንያቱም ወፍራም ስለሆነ የግራም ስቴኒንግ ፕሮሲጀሮች አሉ። እሱን ከተከተልን በኋላ ራሱ ፐርፕል ከለሩን እንዳለ ይዞ ይቀመጣል ማለት ነው። እንደዛ የሚያደርግ ከሆነ ግራም ፖዚቲቭ እንላለን። ፕራይመሪ ስቴኑ which is ፐርፕል ከለር ያለው ማለት ነው። ሰከንዳሪ ስቴን ሳፍራኒን፣ ፕራይመሪ ስቴን ክሪስታል ቫዮሌትን እዛው እንዳለ ፐርፕል ከለሩን ይዞ የሚቆይ ከሆነ ማለት ነው። ግራም ኔጌቲቭ ከሆነ ግን ቲን ነው። ቲን ፔፕቲዶግላይከን ያለው ፕላስ ሚዩሪን አለው ማለት ነው በብዛት። በብዛት ሚዩሪን ስላለው ፔፕቲዶግላይከኑ ቲን ነው እና ሊፖፖሊሳካራይድ ያለው ሌየሩ lose the primary stain ወይም ደግሞ ክሪስታል ቫዮሌቱን ማለት ነው ሉዝ ያደርጋል። የካውንተር ስቴኑን ፒንክ ወይም ደግሞ ሬድ ከለር which is ሳፍራኒን ማለት ነው የሱን ከለር ይይዛል ማለት ነው። ሌላኛው ስቴኒንግ ቴክኒክስ ነው። እንዴት ነው ይህ ሰውዬ ግራም የተባለው ሰው ማለት ነው እንዴት ነው እንደዚህ ሊከፍላቸው የቻለው ሲባል በስቴኒንግ ቴክኒክ አለ። ሁለት አይነት ሊሆን ይችላል። ሲምፕል ስቴኒንግ ሊሆን ይችላል። አንድ ዳይ ብቻ ሚስ ከሆነ ሲምፕል ይባላል። ኦር ደግሞ ዲፈረንሻል ስቴኒንግ ሊሆን ይችላል። ዲፈረንት ዳዮችን ሚስ ከሆነ ዲፈረንሻል ስቴኒንግ ይባላል። ግራም ስቴኒንግ is ዲፈረንሻል ስቴኒንግ ነው። ምክንያቱም አራት ዳዮችን ሁለትና ከዛ በላይ አራት ዳዮችን ይይዛል። እንዴት ነው የሰራው ስንል የመጀመሪያው ሂት ፊክሴሽን ባክቴሪያውን አታች አድርገውና ከስላይድ ጋር በትንሹ ሂቱን ፊክስ አደረገበት። ምክንያቱም ሂት ቢጨምርበት ባክቴሪያዎቹ ስለሚሞቱ ቀስ እያለ ሂት ፊክስ አደረገበት ስላይድ ላይ ባክቴሪያዎቹን አታች አድርጎ ማለት ነው። ከዛ በኋላ ፕራይመሪ ስቴን ወይም ደግሞ ክሪስታል ቫዮሌትን አፕላይ ያደረገ። ከዛ በኋላ ሞርዳንት ጨመረበት፣ አዮዲን ማለት ነው። ግራምስ አዮዲን ሞርዳንት ጨመረበት። ከዛ በኋላ ዲከለራይዝ አደረገው በኢታኖል። ትንሽ ደቂቃ እየቆየ ነው ወዲያው ሳይሆን ፕራይመሪ ሂት ፊክስ ካደረገ በኋላ ፕራይመሪ ስቴን ያደርጋል። ከዛ በኋላ ትንሽ ከቆየ በኋላ ደግሞ ሞርዳንት ይጨምራል። በጣም ብዙ አይደለም ትንሽ then ሞርዳንት ግራምስ አዮዲን ይጨመርበታል። ከዛ በኋላ ዲከለራይዝ ይሆናል በኢታኖል ወይም ደግሞ በአሴቶን ከሁለት ባንዱ ዲከለራይዝ ይደረጋል። ከዛ በኋላ ካውንተር ስቴኒንጉ በሳፍራኒን ይጨመርበታል። ከዛ ትንሽ ቆይታችሁ ኦብዘርቭ ስታደርጉት በማይክሮስኮፕ ግራም ኔጌቲቭ ከሆነ የሁለተኛውን የሳፍራኒኑን ሬድ ወይም ፒንክ ከለር ይዛል። ግራም ፖዚቲቭ ከሆነ ደግሞ የመጀመሪያውን የፕራይመሪ ስቴኑን ወይ ክሪስታል ቫዮሌቱን ፐርፕል ከለር ይዞ ይቆያል ማለት ነው። በዚህ ዲከለራይዝ ሲደረግ በኢታኖል ሙሉ ለሙሉ ዲከለራይዝ አይሆንም ማለት ነው። ግራም ኔጌቲቭ ባክቴሪያዎች በጣም ሞር ዲፊካልት የሆኑ ናቸው ትሪት ለመደረግ ቢኮዝ ኢንዶቶክሲን ፕሮዲዩስ ስለሚያደርጉ ነው። ኢንዶቶክሲን ምንድነው? ቶክሲን ነው ፕሮዲዩስ የሚያደርጉት ቶክሲን
ሶ ኢንዶቶክሲን ፕሮዳክሽን ስላለ ግራም ኔጌቲቮች ላይ they are more toxin ማለት ነው outer membraneዎች ላይ which is lipopolysaccharide እና ፕሮቲናቸው ላይ ሊፒድ እና ፖሊሳካራይድ lipopolysaccharide means there is lipid and polysaccharide which is or starch ሊሆን ይችላል ብቻ የሹገር ፖሊሳካራይድ ማለት ነው Mycobacterium tuberculosis is gram positive ነው Mycobacterium tuberculosis is ቲቢን የሚያመጣው ኮስቲቭ ኤጀንት ማለት ነው እሱ it is fatal ነገር ግን gram positive ነው ሶ እንደዚህ አይነት ኤክሰፕሽኖችን መያዝ ይኖርበታል ማለት ነው በሚገሉት ወር ደግሞ ኢንዶቶክሲን ፕሮዳክሽን ያላቸው ግራም ኔጌቲቮች ናቸው but Mycobacterium tuberculosis ቲቢ የሚባለው ማለት ነው ግራም ፖዚቲቭ ነው ሶ ሞር ሲሪየስ የሆነ ዲዚዝን ያመጣል ማለት ነው ሌላኛው based on motility ባክቴሪያዎችን መክፈል እንችላለን ምንና ምን ፍላጀሌትድ እና ነን ፍላጀሌትድ ብለን ሶ ፍላጀል ላይ ያላቸውና ፍላጀል ላይ የሌላቸው ማለት ነው ተብለው በሁለት ይከፈላሉ ሌላኛው ደግሞ based on the endosspore formation endosspore former እና non endosspore former ተብለው ደግሞ በሁለት ይከፈላሉ እንደገና so there are different kinds of bacterian classify የምናደርግበት መንገድ ማለት ነው based on mode of nutrition እንደገና autotroph እና heterotroph ብለን እንከፍላቸዋለን so እነዚህን ሁሉ ሜተዶች ተጠቅመን ባክቴሪያዎችን ክላሲፋይ ማድረግ እንችላለን ማለት ነው አውቶትሮፎች የራሳቸው ምግብ ማዘጋጀት የሚችሉ ናቸው ሄተሮትሮፎች የራሳቸው ምግብ ማዘጋጀት የማይችሉ ናቸው ሶ እነዚህ ባክቴሪያ ክሎሮፊል ቅድም አላቸው ያልናቸው ማለት ነው ሶ ሌላኛው የባክቴሪያ ኒውትሪሽን ነው እንዴት ነው ምግባቸውን የሚያገኙት ባክቴሪያዎች ሶ ኢቮልቭድ many mechanisms ብዙ ሜካኒዝሞችን ኢቮልቭ አድርገዋል ባክቴሪያዎች ኒውትሪሽናቸውን ለማግኘት ሶ based on their carbon source based on their energy source ይከፈላሉ ማለት ነው እና ደግሞ based on electron source nutrition typeቸው ይከፈላል በሶስት አይነት ሶ የመጀመሪያው based on carbon source ነው በካርበን ሶርሳቸው ባክቴሪያዎችን ስንከፍላቸው አውቶትሮፍ እና ሄተሮትሮፍ ተብለው በሁለት ይከፈላሉ አውቶትሮፍ ማለት they obtain their carbon from inorganic carbon dioxide እንደምታውቁት inorganic ነው ስለዚህ ልክ ፕላንቶች ካርበን ዳይኦክሳይድን አብዞርብ አድርገው አይደል በክሎሮፊል ምግባቸውን የሚሰሩት ልክ እንደዛ አውቶትሮፎች ካርበን ሶርሳቸውን የሚያገኙት ከካርበን ዳይኦክሳይድ ሶ ካርበን ሶርሳቸው ከካርበን ዳይኦክሳይድ የሚገኝ ከሆነ they are called autotroph heterotroph ደግሞ ካርበን ሶርሳቸው ከኦርጋኒክ ማቴሪያል የሚገኝ ከሆነ ነው ሌላኛው based on energy source ነው based on energy source ደግሞ እንደገና በሁለት ይከፈላሉ ፎቶትሮፍስ እና ኬሞትሮፍስ ተብለው እንግዲህ አሰኔም ኢንዲኬትስ ፎቶ ላይት ማለት ስለሆነ ኢነርጂ ሶርሳቸውን ከላይት የሚያገኙ ከሆነ they are called what they are called phototrophs then chemotrophs ደግሞ የሚባሉት ኢነርጂያቸውን from chemical compound ኦርጋኒክ ሊሆን ይችላል ኢንኦርጋኒክ ሊሆን ይችላል ከሁለቱ የሚያገኙ ከሆነ ኬሞትሮፍ ይባላሉ ማለት ነው ሌላኛው በኤሌክትሮን ሶርሳቸው ነው based on ኤሌክትሮን ሶርሳቸው በሁለት መከፈል ይችላሉ ሊቶትሮፍስ እና ኦርጋኖትሮፍስ ተብለው ሊቶትሮፍስ ድንጋይ ነው ሊቶ ሶ ድንጋይ ማለት ነው literally meaning ሶ ኤሌክትሮናቸውን የሚያገኙት from ከኢንኦርጋኒክ ነው ኦርጋኖ ደግሞ አሴኔም ኢንዲኬትስ ከኦርጋኒክ ማለት ነው ሶ ድንጋይ እንደምታውቁት የታዝ ከአፈር ነው የተሰራው so it's inorganic so based on እነዚህን አንድ ላይ ኮምፔል ስናደርጋቸው ከካርበን ከኤነርጂ እና ከኤሌክትሮን ሶርስ they are grouped in በ5 main groups ፎቶ ሊቶትሮፍስ ስንል ፎቶ ማለት ምን ማለት ነው ላይት አይደል ምን ሶርሳቸው ነው ላይት ኤነርጂ ሶርሳቸው ላይት then ሊቶ ማለት ደግሞ ኤሌክትሮን ሶርሳቸው ኢንኦርጋኒክ ቅድም ድንጋይ ያልኳችሁ then አውቶትሮፍ ማለት የራሳቸው ምግብ የሚያዘጋጁ ወይም ደግሞ ካርበን ሶርሳቸው ካርበን ዳይኦክሳይድ የሆነ which is inorganic so ፎቶ ሊቶ አውቶትሮፍ ይባላሉ ማለት ነው ካርበን ሶርሳቸው ኦርጋኒክ የሆነ ኦርጋኖ then ኢነርጂ ሶርሳቸው ደግሞ ላይት የሆነ አውቶትሮፍ ማለት ነው then ኤሌክትሮን ሶርሳቸው ደግሞ ኦርጋኒክ የሆነ which is chemo is energy source which is photo energy sourceaቸው light organo
ካርበን ሶርሳቸው ኦርጋኒክ። ፎቶ ኦርጋኖ ሄትሮትሮፍስ ይባላሉ ማለት ነው እነዚህ። ሌሎቹ ኬሞሊቶ አውቶትሮፍስ ነው የሚባሉት። አውቶትሮፍ ስንል ምን ማለታችን ነው? ካርበን ሶርሳቸው ኢንኦርጋኒክ ወይም ደግሞ ካርበን ዳይኦክሳይድ ነው ማለት ነው። ሊቶ ስንል ደግሞ ምን ማለታችን ነው? ኢነርጂ ሶርሳቸው ኢንኦርጋኒክ ነው። ኬሞ ስንል እዚህ ጋር ኬሞ ቤዝድ ኦን ዋት ኢነርጂ ሶርሳቸው ማለት ነው ኦርጋኒክ ነው ማለት ነው። እንደዚህ እያልን በአምስት እንከፍላቸዋለን። የቀሩት ሁለቱ ደግሞ ካርበን ሶርሳቸው ኦርጋኒክ ከሆነ ኤሌክትሮን ሶርሳቸው ኢንኦርጋኒክ ከሆነ ካርበን ሶርሳቸው ኦርጋኒክ ነው ማለት ሄትሮትሮፍ ናቸው ማለት ነው። ኢነርጂ ሶርሳቸው ደግሞ ኢንኦርጋኒክ ነው ማለት ኢነርጂ ሶርስ ኢንኦርጋኒክ ማለት ሊቶትሮፍስ ማለት ነው። ኢነርጂ ሶርስ በሁለት አይደል የከፈልነው ምንና ምን? ፎቶና ኬሞ። ኬሞ ኢንኦርጋኒክ ሊሆን ይችላል፣ ኦርጋኒክ ሊሆን ይችላል። እዚህ ይሄም ኬሞ ኦርጋኒክ ሊሆን ይችላል፣ ኢንኦርጋኒክም ሊሆን ይችላል። እነዚህ ተብለው በአምስት ይከፈላሉ። ሄትሮትሮፍ ከተባለ ካርበን ሶርሳቸው ኦርጋኒክ ነው ማለት ነው። ይሄን ነው መያዝ የሚጠበቅብን፣ ካርበን ሶርሳቸው ኦርጋኒክ ነው። ከዛ ደግሞ አውቶትሮፍ ከተባለ ካርበን ሶርሳቸው ምንድነው? ካርበን ዳይኦክሳይድ ነው which is inorganic። ፎቶትሮፍ ናቸው ከተባሉ ደግሞ ከላይት ነው፣ ከኢነርጂ ሶርሳቸው ላይት ነው ማለት ነው። ኬሞ ከሆነ ደግሞ ኦርጋኒክ ነው ወይ ደግሞ ኢንኦርጋኒክ ኮምፓውንዶች ናቸው። ኤሌክትሮን ሶርሳቸው ደግሞ ሊቶትሮፍ ከሆነ ኢንኦርጋኒክ ናቸው። ኦርጋኖትሮፍ ከሆነ አሰን ኢንዲኬት their electron source is organic ማለት ነው። ቴንክ ዩ። የዛሬው ቪዲዮ ይሄን ይመስል ነበር። ደህና ቆዩ።